የዩቲዩብ ቻናሌ ቤተሰቦች እንደምናችሁ። ዛሬ ራሽናል ኦፍ ኢኮኖሚክስ እናያለን። ራሽናል ኦፍ ኢኮኖሚክስን ስናይ ኢኮኖሚክስ ለምንድን ነው ያስፈለገው? ኢኮኖሚክስ መምጣት ምክንያት ምንድን ነው? ኢኮኖሚክስ እንዲመጣ ያደረገው ምክንያቶቹ ምንድን ናቸው የሚለው ነው። ኢኮኖሚክስ መምጣቱ ለምን አስፈለገ የሚለውን ራሽናል ኦፍ ኢኮኖሚክስ እናያለን ማለት ነው። there are two fundamental facts that provide foundation for the field of economics. ኢኮኖሚክስ ለመምጣቱ ሁለት ምክንያቶችን እናነሳለን ማለት ነው። አንደኛ human society material wants are unlimited. የሰዎች ፍላጎት ያልተገደበ በመሆኑ ሰዎች ያልተገደበ ፍላጎት በመኖራቸው ምክንያት ኢኮኖሚክስ መምጣት ግድ ሆነዋል ማለት ነው። እና ደግሞ ኢኮኖሚክ ሪሶርስስ are limited, scarce ናቸው ማለት ነው። የኢኮኖሚክስ ሪሶርስ ኢኮኖሚክ ሪሶርስ የምንላቸውቹ ስኬርስ በመሆናቸው ምክንያት ኢኮኖሚ መምጣት ግዴታ ሆነዋል ማለት ነው። እና the basic economic problem is about scarcity and choice. ስካርሲቲ ማለት እጥረት ነው። ቾይስ ደግሞ ምርጫ። ለምሳሌ የሆነን እቃ የተለያየ አማራጭ ኖሮን በተለያየ አማራጭ ልናመርተው ወይም ደግሞ ፕሮዲዩስ ማድረግ ምንችል ቢሆን የትኛውን ምን ያክል መጠን ተጠቅሜ ነው ማክሲመም አማውንት ፕሮዲዩስ ማድረግ ምችለው የሚለውን ዋናው ቤዚክ ፕሮብለሞች ናቸው። ስካርሲቲ እጥረትና በጣም እጥረት መኖርና ቾይስ ለምርጫ መቸገር። የትኛውን መመርጥ ነው፣ ምን እቃ በየትኛው በኩል ብመርጥ ነው ምን ብጠቀም ነው የሚለውን ቾይስ እንለዋለን። እሱን ሁለቱ ቤዚክ ኢኮኖሚክ ፕሮብለም እንላቸው ነው። እነሱም ስካርሲቲ ኤንድ ቾይስ ናቸው ማለት። there are only limited amount of resource available to produce unlimited amount of goods and service we desire. እኛ የሰው ልጆች የምንፈልገው unlimited የሆነ ጉድና ሰርቪስ ለማምረት ሊሚትድ የሆነ ሪሶርስ አለ እና ደግሞ የግዴታ ቾይስ አለ ማለት ነው። የሆነ ነገር መርጠን ሊሚትድ የሆነ ሪሶርስ ተጠቅመን ማክሲመም አማውንት ማምረት ይጠበቅብናል። የምናመርተው ጉድስ ኤንድ ሰርቪስስ ነው ማለት ነው። ኢኮኖሚክስ ደግሞ የሚያጠናው ያንን ነው። ሂውማን ቢንግ ሜክ ቾይስ ስኬርስ ሪሶርስ። ስኬርስ ሪሶርስን በመጠቀም ሰዎች የሆነ ሊሚትድ የሆነን ስኬርስ ሪሶርስ በመጠቀም ማክሲመም በቾይስ የሆነ በምርጫ ጥሩ የሆነ ውጤትን ማምረት ማለት የሆነ ነገርን ስናመርት ጥሩ የሆነ ነገር በመምረጥ እናመርታለን ማለት ነው። ኢኮኖሚክስ ደግሞ የሚያጠላልን እሱ ነው። ስለዚህ ራሽናል ኦፍ ኢኮኖሚክስ የምንላቸው ሁለት ናቸው።